መጽሐፍ ዝም ብሎ የልብ ወለድ ታሪክ ብቻ አይደለም። ዴርቶጋዳ የብዙዎችን ዓይን የገለጠ ስለ ሀገርና ስለ ቴክኖሎጂ ትልቅ ራዕይ የሰነቀ መጽሐፍ ነው። ደራሲ ይስማዕከ ወርቁ ከዓመታት በፊት የጻፋቸው ነገሮች ዛሬም ላይ ምን ያህል እውነት ሆነዋል? ዴርቶጋዳ ከዘመናት ቀድሞ የተነበያቸውን 5 አስገራሚ እውነታዎች እናያለን። ሰላም ጤና ይስጥልን፣ እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ትኩረታችንን በታዋቂው መጽሐፍ ዴርቶጋዳ ላይ ስናደርግ በዚህ ቪዲዮ እስከ መጨረሻው ተከታተሉን ዘንድ እና ለቻናሉ አዲስ ከሆናችሁ ሰብስክራይብ እና የደወሉን ምልክት በመጫን ቤተሰብ ይሁኑ። የይስማዕከ ወርቁ የመጀመሪያው ረጅም ልብ ወለድ የሆነው ዴርቶጋዳ ለንባብ የበቃው በ2001 ዓ.ም እንደ ኢትዮጵያን አቆጣጠር ሲሆን ይህ የመጽሐፍ ታሪክ የሚያጠነጥነው በአባይ ወንዝ ስር ተገንብቷል ስለሚባለው ዴርቶጋዳ ስለተሰኘው እጅግ ዘመናዊና ምስጢራዊ ሳይንሳዊ ምርምር ማዕከል ሲሆን ይህ ማዕከል በኢትዮጵያ ታላቅነት ለመመለስ የሚሰሩ ኢትዮጵያውያን ሊቃውንት መከማቻ ነው። እንደ ሚራዥ ያሉ ከውጭ ሀገር በከፍተኛ ሳይንስና እውቀት የሰለጠኑ ወጣቶች እውቀታቸውን ለሀገር ለመስጠትና የሚያደርጉትን ጥረት የሚያጋጥማቸውን ፈተና ያሳያል። ኢትዮጵያ በራሷ ልጆች ጥረትና በሳይንስ የታገዘ እድገት የዓለምን ኃይል ሚዛን መቀየር እንደምትችል ትልቅ ተስፋ ያሰንቃል። የጥንት ኢትዮጵያውያን ስልጣኔ የንጉሠ ነገሥታቱን ዘመን ሚስጥራት እና የዘመናዊነት ዓለም ቴክኖሎጂ በማጣመር ኢትዮጵያዊነት እንዴት ከሳይንስ ጋር ሊራመድ እንደሚችል የሚያሳይ መጽሐፍ ነው። እናም አንደኛው ነጥብ የቴክኖሎጂ የበላይነት። በመጽሐፍ ውስጥ ሚራዥ እና ጓደኞቹ በድብቅ የሚሰሩትን ምርመራ በኢትዮጵያ ትንሣኤ በሳይንስ ላይ የተመሰረተ እንደሆነ ይናገራል። ዛሬ ላይ በሀገራችን ብቅ እያሉ ያሉ የቴክኖሎጂ ተቋማትና የወጣቶች የፈጠራ ስራ መጽሐፉ ከዓመታት በፊት ያለመውን ራዕይ የሚያስታውሱ ናቸው። ሁለተኛው ነጥብ የአባይ ጉዳይ ሲሆን መጽሐፉ የሀገርን ሀብት ለሀገር ጥቅም ማዋል በሰፊው ይተነትናል። ያኔ መጽሐፉ ሲጻፍ ህልም የሚመስሉ ብዙ ነገሮች ዛሬ ላይ ግድባችን ተጠናቆ የኤሌክትሪክ ኃይል ማመንጫ ሲጀምር ዴርቶጋዳ የሰጠን የይቻላል መንፈስ በተግባር መታየቱን ያረጋግጣል። ሶስተኛው ነጥብ የሀገር በቀል እውቀት ክብር ነው። ዴርቶጋዳ ዘመናዊ ሳይንስን ከጥንት ብራና ጋር ያዛምዳል። ዛሬ ላይ በባህል ሕክምና እና በታሪክ ጥረት ላይ እያየን ያለነው መነቃቃት መጽሐፉ የጠቀመንን መፍትሄ በእጃችን ላይ ነው የሚለውን ትልቅ እውነት ነው። አራተኛው ነጥብ የተማረ ኃይል ለሀገር ያለውን ቁርጠኝነት ነው። በመጽሐፍ ውስጥ ያሉ ምሁራን በምዕራባውያን ሀገር ያላቸውን ምቾት ትተው ለሀገራቸው ምስጢር ሲሰሩ እናያለን። ዛሬም በውጭ ሀገር ያሉ ዲያስፖራዎች እውቀታቸውን ለሀገር ለማጋራት የሚያደርጉትን ጥረት የመጽሐፉ ትልቅ ትምህርት ነው። አምስተኛውና ዋነኛው ነጥብ አንድነት ሲሆን ከብሔርና ከዘር በላይ የሆነ በኢትዮጵያ ላይ የቆመ ጠንካራ አንድነትን ይሰብካል። ሀገራችን ዛሬ ካለችበት ሁኔታ አንጻር መጽሐፉ ያስቀመጠልን የአንድነት ራዕይ ከመቼውም ጊዜ በላይ ዛሬም ያስፈልገናል። እንግዲህ ቤተሰቦች ዴርቶጋዳ ለእኔ ይህንን ይመስላል። እናንተም የወደዳችኋቸው ገጸ ባህሪያት ካሉ ኮሜንት ላይ ቢጽፉልኝ አነበዋለሁ። እና ይህን ቪዲዮ ከወደዳችሁት ላይክ አድርጉት፣ ሰብስክራይብ ያደረጋችሁ ቤተሰብ መሆን እንዳይረሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።